እንኳን ወደ ህርያቆስ ቴክኖሎጂ ቲዩብ በሰላም መጣችሁ። ዛሬ ደግሞ አንድ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። አስናቀ እባላለሁኝ ሃይድሮሊክ ኢንጂነር ነኝ። በባለፈው ሚሲንግ ዳታ ምን ማለት ነው የሚለውን አንድ ቪዲዮ ሰርቼላችኋለሁ። ዛሬ ደግሞ ሚሲንግ ዳታ አሬንጅ አድርገን እንዴት አድርገን ፊል ለማድረግ ዝግጁ እንደምናደርግ አሳያችኋለሁኝ። በባለፈው ቪዲዮ ሚሲንግ ዳታ ማለት ምን ማለት ነው፣ በምን መልኩ ሚሲንግ ዳታ ሊፈጠር ይችላል፣ ሚሲንግ ዳታ ደግሞ ለአናላይሳችን ያለው ኢፌክቱ ወይም ደግሞ ኢምፓክቱ ምንድነው የሚለውን በደንብ አይተናል። ዛሬ ደግሞ ምንድነው ማሳያችሁ የሚሲንግ ዳታ ኮንሴፕቱ ካለን ሚሲንግ ዳታ ማለት ምን ማለት ነው የሚለውን በደንብ ካወቅን እና በምን መልኩ ሚሲንግ ዳታውን ፊል እናደርጋለን የሚለውን የተለያዩ ሜትዶችን አሳይቻችኋለሁኝ። ዛሬ ደግሞ ሬንፉል ዳታ ወይም ደግሞ ስትሪም ፍሎው ዳታ ኮሌክት ያደረግነውን ዳታ ፊል ከማድረጋችን በፊት ዳታው አሬንጅ መደረግ አለበት። ምክንያቱም አሬንጅ አድርገን አስተካክለን ከዛ በኋላ ነው ሚሲንግ ዳታውን ፊል የምናደርገው። ስለዚህ እንዴት አድርገን ነው ዳታ አሬንጅ የምናደርገው የሚለውን ፊል ከማድረጋችን በፊት ዳታ አሬንጅመንት ስለሚቀድም እንዴት አድርገን ነው ዳታውን አሬንጅ የምናደርገው የሚለውን ነገር በደንብ አሳያችኋለሁ ማለት ነው። እዚህ ጋር የተቀመጡ ቤዚክ ስቴፖች አሉ። እነሱን ተከትለን እንዴት አድርገን ዳታ አሬንጅ እንደምናደርግ ኤክሴል ላይ ፕራክቲካሊ በደንብ አድርገን እናያለን ማለት ነው። በመጀመሪያ ደረጃ ዳታ ከሜትሮሎጂካል ስቴሽን ወይም ደግሞ ከተለያየ የሪጅናል ወይም ደግሞ የፌዴራል ሜትሮሎጂካል ኤጀንሲ በምናመጣበት ሰዓት ዳታው በዚህ መልኩ ነው የሚሰጠን። የተለያየ ዳታ የሚሰጠን ለምሳሌ እዚህ ጋር አኑዋል ሪፖርት ፎር ዴይሊ ዳታ ይላል። እዚህ ጋር ስቴሽን ነምበር አለው። እዚህ ጋር ወደዚህ ብናደርገው ስቴሽን ነምበር አለው። ስቴሽን ነምበር አለው 03 10 19 ይር ሪከርድ የተደረገበት ይር 1990 ነው። ስቴሽን ኔሙ ቀሰም አጥበቂ ስቴሽን ነው። ታይም ሲሪየስ ታይፑ ፍሎው ዳታ ነው። ሬንፉል ከሆነ ደግሞ ሬንፉል ዳታ ይልና ላቲቲዩድ አለ፣ ሎንጊቲዩድ አለ። እንደገና ደግሞ ስቴሽኑ ወይም ደግሞ ጌጅ ስቴሽኑ ከቨር የሚያደርገው ቶታል ኤሪያ 50 ኪሎ ሜትር ስኩዌር ኤሪያ ከቨር ያደርጋል ማለት ነው። ስለዚህ እነዚህን ነገሮች ከየት ነው የምናመጣው? መጀመሪያ ዳታ በምንሰበስብበት ሰዓት የሚያስፈልገው ዳታ በምንሰበስብበት ሰዓት ከየት ነው የምናመጣው? የሜትሮሎጂካል ስቴሽን ነው የምናመጣው ማለት ነው። ወይም ደግሞ የፌዴራል ውሃ ቢሮ ላይ ሊሆን ይችላል። ዳታው የምናገኝበት ቦታ ላይ እንዲህ አይነት ዳታ ነው የሚሰጠን ማለት ነው። ይሄ ዳታ ምንድነው? እዚህ ጋር ነምበር ኦፍ ዴይ አለን። እዚህ ጋር ዴይ 1 ዴይ 2 ዴይ 3 ዴይ 4 እያለ የ31 ቀን አለ። ወደዚህ ደግሞ የ12 ወር አለ። ስለዚህ የአንድ አመት ስንት ዳታ አለን ማለት ነው? የአንድ ወር የ30 ቀን፣ የሁለተኛው ወር የ30 ቀን፣ የሶስተኛው ወር የ31 ቀን እያለ የጠቅላላ የ31 ቀን ወይ 30 ቀን ዳታ ይኖረናል ማለት ነው። ከዛ በመቀጠል አሁን የ1990 ስለሆነ ቀጥሎ ሪከርድ የተደረጉ ሚን ቫልዩዋቸው የነዚህ ሪከርድ የተደረጉ ዳታዎች ሚን ቫልዩዋቸው አለን። ፍሎው ኤን ሚሊየን ኪዩብ ሜትር አለን። እዚህ ጋር በተመሳሳይ መልኩ ማክሲመም ዲስቻርጁ፣ ሚኒመም ዲስቻርጁ፣ ራን ኦፉ የሚሉት ነገሮች እዚህ ጋር በደንብ ተደርገው ተቀምጠው ይሰጠናል ማለት ነው። አሁን በተመሳሳይ መልኩ የ1991 ዓመተ ምህረት ዳታው የ1991 ዓመተ ምህረት በተመሳሳይ መልኩ በዚህ መልኩ ሪከርድ የተደረገ ዳታ ይኖረናል ማለት ነው። ስለዚህ ሚሲንግ ዳታ አለ የለም የሚለውን ለማየት እንትን ማለት ይጠበቅብናል። ለምሳሌ እዚህ ጋር ሚስ ያልተሞሉ ዳታዎች አሉ። ለምሳሌ እዚህኛው 0.07 ይላል፣ 0.07 ይላል፣ 0.07 ይላል። በዚህም ተሞልቷል። እዚህ ጋር ግን ባዶ የተደረገ ዳታ አለ። ስለዚህ ይሄ እንደ ሚሲንግ ዳታ ሊሆን ይችላል ማለት ነው። በደንብ በኋላ ላይ ግን እናየዋለን እንዴት አድርገን። በሌላ መልኩ የ1992 ዓመተ ምህረትም በተመሳሳይ መልኩ የደይ የመንዝ የጠቅላላ ሪከርድ የተደረገ ዳታ አለን ማለት ነው። ስለዚህ የዚህ ጠቅላላ እስከ ስንት ሪከርድ የተደረገ ዳታ አለን ማለት ነው? እስከ 2006 ዓመተ ምህረት ሪከርድ የተደረገ ዳታ አለን ማለት ነው። ስለዚህ የምናመጣው ዳታ የ30 ዓመት ዳታ ሊሆን ይችላል፣ የ20 ዓመት ዳታ ሊሆን ይችላል፣ የ40 ዓመት ዳታ ሊሆን ይችላል፣ ወይም ደግሞ የ60 ዓመትም ዳታ ሊሆን ይችላል። ስለዚህ እንደዚህ አይነት ያለውን ዳታ እንዴት ነው አሬንጅ አድርገን ለሚሲንግ ሬዲ የምናደርገው? ሚሲንግ ፊል ለማድረግ ሬዲ የምናደርገው እንዴት አድርገን ነው የሚለውን ዛሬ የማሳያችሁ። ስለዚህ ከዚህ ውስጥ ለምሳሌ የ2 ዓመት ዳታ ልውሰድ። ለምሳሌ የትኛው የ2 ዓመት ዳታ ማለት እስከዚህ ያለውን በደንብ ቀለል አድርጌ ለማሳየት ጊዜ እንዳይፈጅብን ይሄን ዳታ ኮፒ ላድርግና እዚህ ጋር አዲስ ሺት ላይ አዲስ ሺት ክሬት ካደረጋችሁ በኋላ እዚህ ጋር ለምሳሌ ፔስት ባደርገው እዚህ ጋር ፔስት ባደርገው እነዚህ ፊሊንግ ዳታ አሬንጅ የምናደርገው ዳታ ነው ብለን እንውሰደው።
ስለዚህ በመጀመሪያ ደረጃ እዚህ ጋር ፓወርፖይንት ላይ ያስቀምጥኩላችሁ ነገር አለ። አንደኛው ዳታውን አሬንጅ ለማድረግ ሬንፉል ዳታውን ሊሆን ይችላል ስትሪም ፍሎው ዳታውን አሬንጅ ለማድረግ መጀመሪያ ቤዚክ ስቴፕ ቱ ፎሎ አሬንጅ ዘ ሪኳየርድ ዳታ የሚለውን በደንብ ማየት አለብን። የመጀመሪያው ደረጃ ስቴፕ ዋን ምንድን ነው? ኮሌክት ኦር ነሰሰሪ ፕሪሜሪ ኦር ሰከንዳሪ ዳታ ፍሮም ዲፈረንት ሶርስ ነው። የሚያስፈልገንን ዳታ መጀመሪያ መሰብሰብ ነው። ሃይድሮሎጂካል ዳታ ነው የሚያስፈልገኝ። ሃይድሮሎጂካል ዳታ ስንል ስትሪም ፍሎው እና ሰድመንት ዳታ ማለት ነው። ሜትሮሎጂካል ዳታ ስንል ግን ቴምፕሬቸር፣ ማክሲመም ሚኒመም ቴምፕሬቸር፣ ሬንፉል፣ ሶላር ራዲዬሽን፣ ዊንድ ስፒድ የሚለው ያካትታል ማለት ነው። ስለዚህ የሚያስፈልገንን ዳታ በመጀመሪያ ደረጃ መሰብሰብ ነው። ሬንፉል ዳታ ነው ያለን ወይንስ ደግሞ የሚያስፈልገን ወይም ስትሪም ፍሎው ዳታ ነው የሚያስፈልገን፣ ሰድመንት ዳታ ነው የሚያስፈልገው፣ ለዲዛይናችን አናላይዝ ስለምናደርገው ግብአት የትኛው ዳታ ነው የሚያስፈልገው የሚለውን በመጀመሪያ ደረጃ ማወቅ መቻል አለብን። ስለዚህ የሚያስፈልገንን ዳታ በመጀመሪያ ምን ማድረግ ነው? ኮሌክት አድርገን ማምጣት ነው ከሚፈለገው ሶርስ ማለት ነው። ኦንላይንም ከሆነ ከኦንላይን ሶርስ፣ ቢሮዎች ጋር ከሆነም ደግሞ ደብዳቤ ያጽፈን ህጋዊ በሆነ መልኩ ሂደን የሚያስፈልገውን ዳታ ሪከርድ አድርገን በፍላሽ ወይም ደግሞ በተለያየ መልኩ ይዞ መምጣት ነው። ስቴፕ ቱ ማድረግ የሚጠበቅብን ነው ኮፒ ስትሪም ፍሎው ሬንፉል ዳታ ፍሮም ዘ ኦሪጂናል ፋይል። ለምሳሌ ይሄኛው ኦሪጂናል ፋይል ነው። የኦሪጂናል ፋይል ከሆነ እዚሁ ላይ አናላይዝ የምሰራ ከሆነ ኢንሰም ኬዝ ቢበላሽብኝ ወይም ደግሞ ኢንሰም ኬዝ ቢጠፋ መልሼ መጠቀም ያቅተኛል። ስለዚህ ወይም ደግሞ መልሶ መጠቀም ስለሚያስፈልገኝ ምን ማድረግ አለብን? ከኦሪጂናል ዳታው ላይ መስራት አይጠበቅብንም። ኦሪጂናል ዳታው ላይ መስራት አይጠበቅብንም። ስለዚህ ኦሪጂናል ዳታውን ኮፒ አድርገን ወይ ኢሜል ላይ ማስቀመጥ መቻል አለብን፣ ወይም ደግሞ ፍላሽ ላይ ወይም ደግሞ የሆነ ቦታ ላይ ፎልደር ክሬት አድርገን በደንብ ማስቀመጥ መቻል አለብን ማለት ነው። ስለዚህ ያንን ኮፒ አድርገን ማምጣት አለብን። ለምሳሌ እኛ ይሄኛውን ዳታ አሁን ለሳምፕል የምንጠቀመውን ካልኩሌሽን የ2 ዓመት ዳታ ከየት ነው? ከኦሪጂናል ፋይሉ ኮፒ አድርገን ያመጣ ነው። ስለዚህ ከኦሪጂናል ፋይሉ ምን አደርጋለሁ? የምፈልገውን ዳታ ሙሉ የ30 ዓመት ከሆነ የ30 ዓመቱን ዳታ ኮፒ አድርጌ አመጣለሁ ማለት ነው። ስለዚህ ኮፒ አድርጌ ካመጣው በኋላ ሶስተኛ ምንድን ነው የሚለኝ? ኦፕን ዘ ስትሪም ፍሎው ኦር ሬንፉል ዳታ። ዳታውን ከፍቼ ቼክ ማድረግ አለብኝ ማለት ነው። ዳታው የስንት ዓመት ዳታ አለው? ምን አይነት ዳታ ነው? ሬንፉል ዳታ ነው? ስትሪም ፍሎው ዳታ ነው? የሚለውን በደንብ አድርጌ ቼክ ማድረግ መቻል አለብኝ። እዚህ ጋር ዳታውን በደንብ ኦብዘርቭ ማድረግ አለብን። እዚህ ጋር ይሩ የስንት ዓመትና ምህረት ነው? ኤሪያው ምን ያህል ነው? የእያንዳንዱ መንዝ ሪከርድ የተደረገ ዳታ አለው ወይስ ደግሞ ዳታ ሪከርዲንግ ሲስተሙ ምን ያህል ነው? ቫሪዬሽኑ የሚለውን ነገር በደንብ አድርገን ለማየት መሞከር መቻል አለብን ማለት ነው። ስለዚህ እሱን ካደረግን በኋላ ቀጣይ ስቴፓችን ምንድን ነው የሚሆነው? we should be critically observe all data. The data is need adjustment or not or ሚሲንግ ዳታ አለው የለውም፣ አጀስትመንት ይፈልጋል አይፈልግም የሚለውን በደንብ ቼክ ማድረግ አለብን። ሶ we should be critically observe all data። ስለዚህ ዳታውን ምን አደርጋለሁ? ኦብዘርቭ አደርጋለሁ፣ በደንብ አድርጌ ቼክ አደርጋለሁ። አንዋር ሪፖርቱ የሚያሳየው እዛ ስቴሽን ላይ ሪከርድ የተደረገው የስንት ዓመተ ምህረት ነው? ስቴሽን ኔሙ ማን ነው? የት ነው ሪከርድ የተደረገበት? ታይም ሲሪየሱ ፍሎው ነው? ሬንፉል ነው? ቴምፕሬቸር ነው? ምንድን ነው? ሎንጊቱድና ላቲቲዩዱን ኤሪያው ምን ያህል ነው የሚለውን በደንብ ቼክ ማድረግ አለብኝ። መጥቼ እዚህ ጋር ሚኑ ምን ያህል ነው? ፍሎው፣ ማክሲመም፣ ሚኒሙም፣ ራንኦፉ የሚለውን ነገር በደንብ አድርጌ ቼክ ማድረግ አለብኝ፣ አንደርስታንድ ማድረግ አለብኝ ማለት ነው። ሌላው አምስተኛ ደረጃ ምንድን ነው? ዲሌት ዚ አንዋንትድ ዳታ ኦር ፓራሜትር ማለት ወደ አሬንጅመንት ከመሄዳችን በፊት የማያስፈልገነውን ፓራሜትር እዚህ ጋር ሪከርድ ውስጥ የተቀመጠውን የማንፈልገውን ፓርት ዲሌት ማድረግ አለብን። ለምሳሌ ያክል አሁን አናላይዝ ለማድረግ ሬዲ እያደረጉ ስለሆነ የ1990 ዓመተ ምህረት ዳታ ስለሆነ የመጀመሪያ እዚህ ጋር ምን አደርጋለሁ? ይርልና የስንት ዓመተ ምህረት ነው ያለኝ? አንድ ሺት ልጨምር። ለምን ይሩን ለማስገባት ማለት ነው። ኢንሰርት አደርግና እዚህ ጋር በመጀመሪያ ደረጃ ራይት ክሊክ አደረግና ኢንሰርት ሳደርግ ይር የሚለውን ወይም ደግሞ ባዶ ስፔስ ያመጣልኛል። ስለዚህ እዚህ ጋር ምን አደርጋለሁኝ? ይር አደረግና የመጀመሪያው የስንት ዓመት ነው? የ1990 ዓመተ ምህረት ነው። ስለዚህ ይችኛዋን ክሊክ አደረግና እዚህ ጋር አንዴ ዳብል ክሊክ በማድረግበት ሰዓት ሁሉንም ጠቅላላ የ1990 ዓመተ ምህረት የ12 ወር የ31 ቀን ዳታውን ያስቀምጥልኛል ማለት ነው። ሁለተኛ ቀጣዩን 1991 ለመስራት እዚህ ጋር ያሉት ዳታዎችን ዲሌት ማድረግ አለብኝ። ከዚህ ጀምሬ እስከ ድረስ እስከ ቀጣዩ ዳታ ድረስ ያለውን እስከዚህ ድረስ ያለውን ዲሌት ማድረግ አለብኝ።
ስለዚህ ምን አደርጋለሁ? አንደኛ እዚህ ጋር መጥቼ ድሌት ማድረግ እችላለሁ። ሁለተኛ ራይት ክሊክ ብዬ እዚህ ጋር ድሌት ማድረግ እችላለሁ። በምፈልገው መልኩ ድሌት ማድረግ እችላለሁ። ስለዚህ ይሄኛው የስንት ዓመተ ምህረት ዳታ ነው? የ1991 ዓመተ ምህረት ዳታ ስለሆነ 1991 እና አሁን ዳብል ክሊክ ሳደርገው የ1991 የመጀመሪያው ቀን የመጀመሪያው ወር ዳታ የሁለተኛው ቀን የሁለተኛው ወር ዳታ ወይም ደግሞ እያደረግን የ31 ዳታ ይቀመጣል ማለት ነው። ስለዚህ በዚህ መልኩ ምን እናደርጋለን? የሚያስፈልገንን ዳታ ምን ማድረግ አለብን ማለት ነው? ድሌት ማድረግ አለብን ማለት ነው። አሁን ሬዲ አድርገናል፣ ድሌት አድርገናል። የመቼ ዓመተ ምህረት የወሩ አለን፣ ሆሪዞንታል መንዝ አለን፣ ቨርቲካሊ ዳይ አለን፣ ይር አለን። የ1990 የመጀመሪያው ቀን የመጀመሪያው ወር የመጀመሪያው ቀን ዳታ፣ የ1990 የጃንዋሪ የሁለተኛው ቀን ዳታ፣ የ1990 የጃንዋሪ የሶስተኛው ቀን የአራተኛው ቀን የአምስተኛው የ31 ቀን አለን ማለት ነው። የፌብሩዋሪም በተመሳሳይ የማርችም የአፕሪል ሜይ ጁን እያልን የሁሉም የ12 ወር የ1990 የ31 ቀን ዳታ አለን ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው? አንዋንትድ የማንፈልገውን ዳታ ስቴፕ 5 ላይ ዲሌት ዚ አንዋንትድ ዳታ ኦር ፓራሜትር ማለት የማንፈልጋቸውን ነገሮች ለአናላይስ የማያስፈልጉን ነገሮችን ምን ማድረግ ነው? አንደርስታንድ ካደረግን በኋላ ዲሌት ማድረግ መቻል አለብን ማለት ነው። ስቴፕ 6 ላይ ምንድነው? ሜክ ማቺንግ ፖይንት ፎር ዘ ኮፒ ዳታ ሴላችን ላይ ማቺንግ ፖይንት እንሰራለን። ማቺንግ ፖይንት የምንለው ፎርሙላው ምንድነው? ይር ፕላስ ዴት ኦቨር 100 አድርገን ማቺንግ ፖይንት እንሰራለን ማለት ነው። ለምሳሌ እዚህ ጋር ማቺንግ ፖይንት እዚህ ጋር ማቺንግ ፖይንት ከሆነ እዚህ ጋር ማቺንግ ፖይንት ብለን እንስጠው። ይችኛይቱን ላይ ልውሰዳትና ይችኛይቱን በተመሳሳይ መልኩ ላይ ልውሰዳትና ይችኛዋን ባዶ ሴል ስለሆነች ዲሌት ላድርጋት። ክሊር የሆነ በኋላ አናላይሱን ስሰራ እንዳያስቸግረኝ ማለት ነው። ስለዚህ ማቺንግ ፖይንት ማለት ነው እያንዳንዱን ዓመተ ምህረቱን ከቀኑና ከወሩ ጋር ማች አድርጎ እንዲያስቀምጥልኝ ማለት ነው። ስለዚህ ፎርሙላው ምንድነው ብለናል? ማቺንግ ፖይንት ማለት ይር ፕላስ ዴት ኦቨር 100 ነው ብለናል። ስለዚህ እዚህ ጋር የምናደርጋለን እዚህ ጋር እዚህ ኢኳልስ ቱ እንላለን። ይር ፕላስ ስለሚለን ይር ማለት 1990 ነው። ይር ክሊክ እናደርጋለን ፕላስ ከዛ ዴይ ኦቨር 100 ዴይ ማለት እዚህ ጋር ይሄኛው ዴይ 1 ዴይ 2 ዴይ 3 ስለሆነ እዚህ ጋር ዴይ እናደርግና ኦቨር 100 አድርገን ኢንተር ስናደርገው 1990 የመጀመሪያው ቀን፣ 1990 የሁለተኛው ቀን፣ 1990 የሶስተኛው ቀን እያለ እያንዳንዱን ያስቀምጥልናል። ስለዚህ እዚች ምን አደርጋለሁኝ? ይችኛይቱን ዳብል ክሊክ በማድረግበት ሰዓት ወይም ደግሞ ምን ማድረግ እችላለሁ? ይችኛይቱን ይዤ ወደ ታች ድራግ ማድረግ እችላለሁ። ከፈለኩ ደግሞ ምን ማድረግ እችላለሁ? ዳብል ክሊክ ሳደርግ እያንዳንዱን ያስቀምጥልኛል ማለት ነው። እስከ ስንት ድረስ? ከ1990 እስከ 1991 ስለሆነ ዳታ ያመጣሁትኝ እስከዛ ድረስ ያለውን የየ31 ቀኑን ወሩንና ይሩንና ደዩን ማች አድርጎ በደንብ አድርጎ ክሮስ ማች አድርጎ ያስቀምጥልኛል ማለት ነው። ስለዚህ ከዛ ቀጣይ ምንድን ነው የሚለኘው? ኤኒው ዳታ ሺት ወይም ደግሞ ኤኒው ሺት ዊ ሹድ ቢ ራይት ይር መንዝ ደይ ብለን መጻፍ መቻል አለብን ይለኛል። ስለዚህ ምን አደርጋለሁኝ? አዲስ ሺት ላይ ይሄኛው ሺት ዋን ነው። ሺቱ ላይ እዚህ ጋር ምን አደርጋለሁኝ? ይር ብዬ እጽፋለሁኝ። ከዛ በኋላ መንዝ ብዬ እጽፋለሁኝ። ከዛ በኋላ ምን አደርጋለሁ? ደይ ብዬ እጽፋለሁኝ ማለት ነው። እዚህ ጋር ምንድን ነው የሚለኘው? ኒው ሺት ላይ ስቴፕ 7 ኢን ኒው ሺት ዊ ሹድ ቢ ራይት ይር መንዝ ደይ ብለን እንጽፋለን ማለት ነው። ስለዚህ ያለን ዳታ ይር ላይ ያለን ዳታ ምንድን ነው? የ1990 ነው የመጀመሪያው ማለት ነው። 1990 ማለት እዚህ ጋር የመጀመሪያው ዳታ የ1990 ዓመተ ምህረት ዳታ ነው። እናንተ የ1960 የ1980 የ1970 ከሆነ የመጀመሪያውን ይር እዚህ ጋር እናስቀምጣለን ማለት ነው። መንዙ ስንት ነው? የመጀመሪያ መንዝ ዋን ነው ማለት ነው። እዚህ ጋር ሶስት ነገሮችን በደንብ ማየት መቻል አለብን። ለምሳሌ ዴቱን ስንሰራ፣ መንዙን ስንሰራ፣ ይሩን ስንሰራ የምንጠቀምባቸው ፎርሙላዎች አሉ። ይህንን ያስቀምጥኩላችሁ እናንተ በደንብ ስታስቀምጡ ወይም ደግሞ ኤክሴሉ ላይ ስትጽፉ እንዳትሳሳቱ በደንብ እንዲሰራላችሁ ብዬ ነው እዚህ ጋር ያስቀመጥኩት እንጂ እዛው ዳይሬክት መስራት ይቻላል። ስለዚህ ለምሳሌ ዴቱ ላይ የሎጂክ ኮንዲሽን ኢፍ የሚለውን የሎጂክ ኮንዲሽን እንጠቀማለን። ለምሳሌ ፎር ዴት ኤፍ ቅንፍ ዴይ እኩል ይሆናል 31 ሲሆን ኮማ ብለን ኮማ ብለን ዴይ ፕላስ 1 አድርግልኝ ነው። እሱ የሚለው ምንድነው? እዚህ ጋር የምናስቀምጠው የመጀመሪያው ቀን ለምሳሌ ዛሬ ቢሆን ዛሬ ለምሳሌ ቀን 23 ነው ወይም ደግሞ በኢትዮጵያን አቆጣጠር 16 ነው። 16 ከሆነ ዛሬ 16 ከሆነ ቀኑ 31 ወይም ደግሞ 30 እስከሚሆን ድረስ ወሩ አይቀይርም። ራሱ ቀኑ ራሱ 16 17 18 19 እያለ ነው የሚሄደው። ግን 31 ሲሆን ምን ይሆናል? ዛሬ ካለንበት ወር
ቀጥሎ ያለውን ወር ነው የሚያመጣልኝ ማለት ነው። ስለዚህ እዚች ጋር ምንድነው የማመጣው? ይችን ሎግ ወይም ደግሞ የሎጂክ ኮንዲሽን አመጣለሁ ማለት ነው። ኢፍ ዴዩ እኩል ይሆናል 31 ሲሆን እስከ 31 ቀን ሲሆን ምንድነው ዴቱ አንድ አድርግልኝ። ካልሆነ ግን ካለው ቀን ላይ ፕላስ ዋን እያደረግኩ ሰድልኝ ነው። ለምሳሌ ዛሬ 16 ከሆነ ዛሬ 16 ቀን ከሆነ 31 እስከሚሆን ድረስ ምን እንደሚሆነው ፕላስ ዋን እያደረግልኝ ሄድ ስለው 16 ፕላስ ዋን 17 ፕላስ ዋን 18 ፕላስ ዋን 19 ፕላስ ዋን 20 እያለ ይሄዳል ማለት ነው። 31ኛው ቀን ወይም ደግሞ በኢትዮጵያን አቆጣጠር 30ኛው ቀን ላይ ስንደርስ ደግሞ ፕላስ ዋን ላይ ሲሆን ቀጣይ ወር ላይ ይሄዳል ማለት ነው። ወይም ደግሞ ቀጣይ ቀን ላይ ይሄዳል ማለት ነው። ስለዚህ በሱ መልክ ምን እናደርጋለን? ይችን የመጀመሪያዋን እንደ የዛሬ ቀን ናት ብለን ብንወስድ ሁለተኛው ሴል ላይ የመጀመሪያዋ ሴል ላይ ሳይሆን ሁለተኛዋ ሴል ላይ ኢዝ ኢኳልስ ቱ እላለሁ። ኢፍ ብዬ ስጽፍ ኢፍ የሚል ያመጣልኛል። ስለዚህ ምን አደርጋለሁ? ዳብል ክሊክ አደርጋለሁ። ምንድነው የሚለኝ እዚህ ጋር ፎርሙላውን እዚች ጋር ያለችውን መጠቀም ሌላ ምንም እንትን ማድረግ ያስ ደዩ እኩል ይሆናል 31 ሲሆን ምን አድርግልኝ? አንድ አድርግልኝ። ያ ማለት ደዩ ይሄኛው ደዩ ኢኳልስ ቱ 31 ሲሆን ምን አድርግልኝ? እስከሚሆን ድረስ አንድ አድርግልኝ። ካልሆነ ግን ምን አድርግልኝ ነው ደዩን ፕላስ ዋን አድርግልኝ። 31 ሆኖ ሌላኛው ወደ ሌላኛው ወር እስከሚቀይር ድረስ ምን ማድረግ መቻል አለበት? ፕላስ ዋን ፕላስ ዋን ፕላስ ዋን እያለ እንዲሄድልኝ ቀኑን እፈልጋለሁ። ካልሆነ ግን ያኛው ወር ላይ ከሆነ ግን የዛሬው የአሁኑ ወር ላይ ከሆነ ቀኑ 31 ወይም ደግሞ 30 እስከሚሆን ድረስ ፕላስ ዋን አድርጎ ወደ ሁለተኛው ወር እስከሚቀይር ድረስ ቀኑን አንድ ከሆነ ፕላስ ዋን 2 ፕላስ ዋን 3 ፕላስ ዋን እያደረገ 4 እያለ እስከ 30 እንዲሄድልኝ ነው የምፈልገው። ስለዚህ ይሄን ካደረግኩ በኋላ ምናምን ኢንተር እለዋለሁ ማለት ነው። ኢንተር ስለው ዋን ይለኛል። ስለዚህ ቀኑ ዛሬ አንድ ነው ማለት ነው። ወደታች ድራግ ሳደርግ አሳያችኋለሁ። ስለዚህ ያለኝ ዳታ እዚህ ጋር ስንት ነው? የ1990 እና የ1991 የሁለት ዓመት ዳታ ነው ያለኝ። የሁለት ዓመት ዳታ። ስለዚህ ኢትዮጵያውያን ላይ እንደምናውቀው አንድ ዓመት 366 ቀን አለው ብለን ነው የምናስበው። የሁለት ዓመት ስለሆነ ያለኝ 2 ሲባዛ በ366 ማለት እስከ 732 ሴል ድረስ ወደታች ድራግ ማድረግ አለብኝ ማለት ነው። ለምን? ኦልሬዲ አሬንጅ ላደርግ ስለሆነ የተቀመጠው ሆሪዞንታሊ መንዝ እዚህ ጋር የተቀመጠው ሆሪዞንታሊ መንዝ ቨርቲካሊ ዴቱ እና የሩ ነው የተቀመጠው። ስለዚህ ይሄኛውን አሬንጅድ ሲኩዌንሻሊ የመጀመሪያ የጃንዋሪ አንደኛው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን፣ አራተኛው ቀን እያሉ አሬንጅ ለማድረግ ምን ማለት አለብን? እነዚህ ጠቅላላ ሴሎችን ምን ማድረግ አለብን? ሪአሬንጅ ማድረግ አለብን። ስለዚህ የሁለት ዓመት ስለሆነ 2 ሲባዛ በ366 ስንት ይሆናል? 732 ሴል ድረስ ይሄዳለሁ ማለት ነው። ለምሳሌ ይችን እስከ ስንት ይዣት እሄዳለሁ? እስከ 732 ሴል ድረስ ይዣት እሄዳለሁ ማለት ነው። 732 ሴል ድረስ ይዣት እሄዳለሁ ማለት ነው። ስለዚህ 32 አካባቢ ስድረስ አቆማለሁ። ስለዚህ 32 ማለት ኦልሬዲ ይሄኛው ማለት ነው። እስከ 32 ማለት እዚህ ጋር 32 ይችኛይቱ ሴል ማለት 16 ቀን ነው። ስለዚህ ያን ወር 31 ቀን ስለሆነ ያለው በውጭ አቆጣጠር ስለሆነ የተቀመጠው እስከ 31 ቀን እስከምትለው ድራግ አድርጌ ወስዳታለሁ። በኋላ አልፌ ሄጄ ከሆነም ድሌት አድርጎ አሳያችኋለሁ። ስለዚህ በዚህ መልኩ እስከ 732 ያለውን ድራግ አድርጌ ወሰድኩ ማለት ነው። የእናንተ የ30 ዓመት ዳታ ከሆነ ያለን እኩል ይሆናል 30 ሲባዛ አቨሬጅሊ 366 ብለናል አንድ ዓመት ያለው ቀን። ስለዚህ እስከ 10980 ሴል ድረስ ወደ ታች ቨርቲካሊ መሄድ አለብን ማለት ነው። አንድ ሰው የ20 ዓመት ዳታ ካለው እኩል ይሆናል 20 ሲባዛ በ366 ስናደርገው 7320 ሴል ወደ ታች ቨርቲካሊ መሄድ አለብን ማለት ነው። ስለዚህ የኛ ግን የሁለት ዓመት ሳምፕል ስለሆነ እናንተን ለማሳየት ወይም ደግሞ ሳምፕል ለማሳየት ስለሆነ የሁለት ዓመት ዳታ ስለሆነ የወሰድኩት ሁለት ዓመት እኩል ይሆናል 2 ሲባዛ በ366 አድርገው 732 ሴል ድረስ እሄዳለሁ ማለት ነው። ስለዚህ ይሄኛን ካደረግኩ በኋላ በዚህ ፎርሙላ ዴቱን ከሰራው በኋላ ቀጣይ ምንድነው? መንዝ ነው የምሰራው። መንዝ በምሰራበት ሰዓት መልቲፕል ሎጂክ ኮንዲሽን ነው የምጠቀመው። ኢፍ እና ኤንድ የሚሉትን ሁለት ኮንዲሽኖች ይጠቀማሉ። እሱ ምንድነው የሚለኝ መንዝ ላይ ኢፍ ኦር ኤንድ መንዝ እኩል ይሆናል 12 ሲሆንና ቀኑ 31 ቀን ሲሆን ወሩን አድርግልኝ። ካልሆነ ግን ቀኑ 31 በሚሆንበት ሰዓት ደግሞ መንዝ ፕላስ ዋን 31 እስከሚሆን ድረስ ቀኑ ወሩ አይቀይርም። ስለዚህ 31 ሲሆን ግን ይቀይራል። ስለዚህ መንዝ ፕላስ ካለው መንዝ ላይ አሁን ካለንበት መንዝ ላይ አንድ ይጨምርልኝ ነው። ካልሆነ ግን መንዙን አድርግልኝ ማለት 31 እስከሚሆን ወሩ 12 ከሆነ ቀኑ 31 ሲሆን አዲስ ወር ነው የሚጀምረው።
ወይም ደግሞ ወሩ 31 ሲሆን ደግሞ ቀኑ 31 በሚሆንበት ደግሞ ቀጣይ ወር ይመጣል። ካልሆነ ግን ራሱን ወሩን አድርግልኝ የሚለውን ይችን ሎጂክ ኮንዲሽን አስቀምጣለሁ። ኢፍ እና ኤንድ ኮምባይንድ የሆነች ቴስት አስቀምጣለሁ ማለት ነው። ለምሳሌ ምንድነው የምለው ኢፍ ኤንድ በቅንፍ መንዙ እኩል ይሆናል 12 ደዩ እኩል ይሆናል 31 ሲሆን ብዬ እጽፋለሁ። ያ ማለት ነው እዚች ጋር እመጣና እዚህ ኢኳልስ ቱ ልና ኢፍ ኤንድ ሁለት ኮንዲሽን ነው የምጠቀመው ሎጂካል ቴስት ነው የምጠቀመው ብያለሁ። ኤንድ ምን ብለናል? ወሩ እኩል ይሆናል 12 ከሆነ ኮማ ቀኑ ኢኳልስ ቱ 31 ከሆነ ምን እናደርጋለን? ኮማ አድርገን አንድ አድርግልኝ። ካልሆነ ግን ኢፍ እዚህ ጋር መጥቼ ቼክ ማድረግ አለብኝ። ሁለተኛዋን ደግሞ ኢፍ እና ደዩ 31 ከሆነ መንዝ ፕላስ ዋን አድርግልኝ። እዚህ ጋር መንዙ ደዩ እኩል ይሆናል 31 ከሆነ መንዝ ፕላስ ዋን አድርግልኝ። ካልሆነ ግን ምኑን አድርግልኝ? መንዙን አድርግልኝ ብዬ እሰጠዋለሁ ማለት ነው። ይችን በደንብ ላስረዳችሁ። ይሄ ማለት ምን ማለት ነው? ወሩ 12 ሲሆን ቀኑ 31 ሲሆን አዲስ ዓመት የሚቀይርበት እስከሚሆን ድረስ ያንኑን ዓመተ ምህረት አድርግልኝ። አንድ ማለት 1990 ነው። ለምሳሌ 1990 ወሩ 12ኛው ወር እና ቀኑ የ12ኛው ወር 31 ቀን እስከሚሆን ድረስ 1990 አይቀየርም። ራሱ 1990 ነው የሚሆነው። ነገር ግን ወሩ ቀኑ 31 ሆኖ 1990 12ኛው ወር ላይ በሚሆንበት ሰዓት ወሩን ቀኑን በሚጨርስበት ሰዓት 1990 ይጨርስና 1991 የሚጀምርበት ቀን ነው ማለት ነው። ስለዚህ ምን አደርጋለሁ? ዴቱ 31 በሚሆንበት ጊዜ ግን ምን አድርግልኝ? ወሩን ቀጣይ ወር አድርግልኝ ብዬ ምን አደርጋለሁ? መንዝ ፕላስ ዋን አድርግልኝ እለዋለሁ። ካልሆነ ግን ወሩ 31 ሆኖ ሌላ አዲስ ወር ካልጀመረ ግን ምን አድርግልኝ እለዋለሁ? ራሱ ወሩን ውሰድልኝ እለዋለሁ። ለምሳሌ ጃንዋሪ ከሆነ ጃንዋሪ 1 31 እስከሚሆን ድረስ ጃንዋሪ 1 ሁለተኛው ቀን፣ ጃንዋሪ 1 ሶስተኛው ቀን፣ አራተኛው ቀን እያለ ነው። ጃንዋሪ የሚለው አይቀየርም። ለምን? 31 እስከሚሆን ድረስ ማለት ነው። ስለዚህ በዚህ መልኩ ይሄኛውን ሎጂክ ኮንዲሽን ጽፌ ኢንተር በምለው ሰዓት የመጀመሪያው ወር ያስቀምጥልኛል። እዚህ ጋር ዳብል ክሊክ በማድረግበት ሰዓት የመጀመሪያው ወር 1990 የመጀመሪያው ወር የመጀመሪያው ቀን የመጀመሪያው ወር የሁለተኛው ቀን የመጀመሪያው ወር ሶስተኛው ቀን እያለ የመጀመሪያው ወር 31ኛው ሲደርስ ምን ያደርጋል? ወሩን ይቀይራል ማለት ነው። አንደኛው ወር 31ኛውን ቀን ሲጨርስ ምን ያደርጋል? የሁለተኛው ወር የመጀመሪያው ቀን ይመጣል ማለት ነው። ስለዚህ ይሄንን ሪሌሽን እንዲፈጥርልኝ ነው ይሄኛውን ሎጂክ ኮንዲሽን የተጠቀምኩት ማለት ነው። አሁንም በተመሳሳይ መልኩ የሁለተኛው ወር የመጀመሪያው ቀን የሁለተኛው ወር የሁለተኛው ቀን የሁለተኛው ወር የሶስተኛው ቀን እያልኩኝ የሁለተኛው ወር የፌብሩዋሪ 31ኛው ቀን እስከሚደርስ ድረስ ወሩ አይቀየርም። ቀኑ ግን አንዳንድ ፕላስ ዋን እያደረገ ይሄዳል ማለት ነው። በዚህ መልኩ እሰራለሁ ማለት ነው። ስለዚህ ለመንዝ ለሚለው ኢፍ በቅንፍ ኤንድ በቅንፍ መንዙ 12 እስከሚሆን ድረስ ደዩ 31 ቀን እስከሚሆን ድረስ ራሱ ወሩን ውሰድልኝ አንድ ውሰድልኝ። ካልሆነ ግን ደዩ 31 ሲሆን መንዝ ፕላስ ዋን አድርግልኝ። ካሁን ካለበት ወር ጨምረህ አንድ ቀጣዩን ወር አምጣልኝ ነው። ካልሆነ ግን ራሱን ወር ውሰድልኝ ብዬ እጽፋለሁ ማለት ነው። ሶስተኛው ምንድነው? ይር ነው። ይር የሚለው ምንድነው? ኢፍ ኤንድ ተመሳሳይ ሎጂካል ኮንዲሽን እጠቀማለሁ። ኢፍ ኤንድ ኮምባይንድ ኮንዲሽን እጠቀምና መንዙ 12 ሲሆን ደዩ 31 ከሆነ ይር ፕላስ ዋን አድርግልኝ። ካልሆነ ግን ይሩን ውሰድልኝ ነው የምለው። እዚህ ጋር በተመሳሳይ መልኩ ምን አደርጋለሁኝ? እዚህ ኢኳልስ ቱ ኢፍ ልና ዳብል ክሊክ ኤንድ ልና ዳብል ክሊክ ከዛ ምንድን ነው የሚለው? ወሩ እዚህ ኢኳልስ ቱ 12 ሲሆን ኮማ ደዩ እዚህ ኢኳልስ ቱ 31 ሲሆን ምን አድርግልኝ? ኮማ አድርግና ይር ፕላስ ዋን አድርግልኝ። ካልሆነ ግን ይሩን ውሰድልኝ ነው። ይሄንን ደግሞ ላስረዳችሁ። ለምሳሌ አሁን ያለንበት 2017 ነው ያለነው። 2017 ከሆነ 2017 12ኛው ወር ላይ እና 31ኛው ቀን ላይ ስንደርስ 12ኛው ወር 31ኛው ቀን ስንጨርስ ምንድነው የቀጣዩን ዓመት ነው የምንጀምረው። ስለዚህ ይሩ ፕላስ ዋን አድርግልኝ ማለት የቀጣዩን ዓመት አድርግልኝ ማለት ነው። ግን 2017 ሆኖ ወሩ 12 ካልሆነ
ደዩ 31 ካልሆነ ግን ወሩን እየቆጠርን ነው 12 እስከምን ድረስ እየቆጠርን ነው የምንሄደው ማለት ነው። ካልሆነ ግን ራሱ 1990 ወይም ደግሞ 2017 ውሰድልኝ እንደማለት ነው። የዚህኛው ግን ምንድነው 1990 ስለሆነ በዚህ ኮንሴፕት ልንገራችሁ። ለምሳሌ 1990 ሆኖ ወሩ 12 ቀኑ 31 ከሆነ 1991 ነው የሚጀምረው። ስለዚህ እዚህ ጋር ይር ፕላስ ዋን አድርግልኝ ማለት ነው። ቢቱ ማለት ይሩ ማለት ይር ፕላስ ዋን አድርግልኝ ማለት ነው። ካልሆነ ግን 1990 አድርግልኝ ማለት ነው። አድርጌ ኢንተር ስናደርገው 1990 ይመጣል ማለት ነው። ዳብል ክሊክ በማድረገው 1990 የመጀመሪያው ወር የመጀመሪያው ቀን 1990 የመጀመሪያው ወር የሁለተኛው ቀን እያለ እስከ 31 ቀን ይሄዳል ማለት ነው። ሁለተኛው ወር፣ ሶስተኛው ወር፣ አራተኛው ወር እያለ እስከ 12ኛው ወር ድረስ ይሄድልኛል ማለት ነው። 1990 የ12ኛው ወር ሲደርስ እንዴት እንደቀየረው ላሳያችሁ። እዚህ ጋር 12ኛው ወር የ1990 የ12ኛው ወር 31ኛው ቀን ላይ ሲሆን ቀጣዩን ወር አድርግልኝ ስላልኩትኝ 1990 የመጀመሪያው ወር የመጀመሪያው ቀን አድርጎ ወሰደልኝ ማለት ነው። አሁንም የ1991ን 12ኛው ወር 31ኛው ቀን ላይ ሲደርስ ቀጣዩን 1992ን የመጀመሪያው ወር የመጀመሪያውን ቀን ይሰጠኛል ማለት ነው። በዚህ መልኩ ምን አደርጋለሁኝ ዳታዬን አሬንጅ አደርጋለሁ ቨርቲካሊ ማለት ነው። ከዛ በመቀጠል እዚህ ጋር ምንድነው የሚጠበቅብኝ ቪሉካፕ የሚባል ቴብል ዴቨሎፕ አደርጋለሁ። እሱ እንደምናደርግ ደግሞ እንዴት እንደምናደርግ ደግሞ እዚህ ጋር ላሳያችሁ። እዚህ ጋር 8ኛው ስቴፕ ደግሞ ምን ይለኛል ዴቨሎፕ ሉክአፕ ቴብል ቪሉካፕ ቴብል ዴት መንዝ ኤንድ ይር ይለኛል። ስለዚህ እዚህ ጋር ምን አደርጋለሁኝ ቪሉካፑን ዴቨሎፕ አደርጋለሁ ማለት ነው። ቪሉካፑን ዴቨሎፕ በማደርግበት ሰዓት እንዴት ነው የማደርገው የሚለውን ደግሞ ላሳያችሁ። ለምሳሌ እዚህ ጋር እዚህ ኢኳልስ ቱል እና የት ላይ ይር ደይ መንዝ የሚለው ላይ ማለት ነው እኩል የሆነ በሚለው ላይ ስትሬት ላይ እዚችኛይቱ ሴል ላይ እኩል ይሆናል ብዬ ቪሉክ አፕ ብዬ በምጽፍበት ሰዓት እዚህ ጋር ያመጣልኛል። ቪሉክ አፕ ብሎ ያመጣልኛል። ዳብል ክሊክ አደርጋለሁ። እዚህ ጋር ምን አደርጋለሁኝ ማቺንግ ፖይንት እንደሰራሁት በተመሳሳይ መልኩ እዚህ ጋር ደይ ማቺንግ ፖይንቱን በኋላ ኮል በማድረግበት ሰዓት አብሮ እንዲያመጣልኝ ምን አደርጋለሁ ቪሉክ አፕ ቅንፍ ይር ፕላስ ደይ ኦቨር 100 አደርጋለሁኝ። ደይ ኦቨር 100 አደርግና ኮማ አደርጋለሁ። ይሄን ካደረኩ በኋላ ምን አደርጋለሁኝ መጥቼ ሽቷን ላይ እዚህ ጋር ሽቱ ላይ ነው ያለሁት። እዚህ ጋር መጣና ሽቷን ላይ እዚች ጋር ቪሉካ ማቺንግ ፖይንት ጨምሮ ማቺንግ ፖይንት የሰራሁባት ፖይንትን ጨምሬ ይሄን ዳታው እንዲወስድልኝ ከ1990 01 ጀምሮ የምትለውን ማቺንግ ፖይንቷን ጨምሬ ምን አደርጋለሁ ሰሌክት አደርጋለሁ። ሁሉንም እስከምን ድረስ ማቺንግ ፖይንቱን ጨምሬ እዚህ ጋር ቼክ አድርጉ። በኋላ ስትወስዱ ማቺንግ ፖይንቱን ጨምራችሁ ካልወሰዳችሁት ኮል አያደርግላችሁም። ስለዚህ እዚህ ጋር ምን አደርጋለሁ ወደ ታች ድራግ አደርግና ቶታል ዳታዬን ምን አደርጋለሁ ሰሌክት አደርጋለሁ። ምኑን ጨምሬ ማቺንግ ፖይንቱ ከየት ሺት ዋን ላይ ያለውን ዳታ ስለዚህ ምን አደርጋለሁ ማለት ነው እዚህ ጋር ሺቱ የምትለውን እቺ ጋር ሺት ዋን ላይ ስለሆነ ዳታው ሺት ዋን ላይ አደርጋታለሁ። ምክንያቱም ሺት ዋን ላይ ያለውን ዳታ እንዲያመጣልኝ ነው የምፈልገው። ከዛ ምን አደርጋለሁኝ ከሲ 12 እስከ ኦ 73 ያለውን ዳታ ነው እንዲያመጣልኝ የምፈልገው። እነዚህን ነገሮች ምን አደርጋለሁኝ ፊክስ አደርጋለሁ። ሽፍት ተጭኜ ዶላር አድርጌ ወይም ደግሞ ኤፍ4 በመጫን ምን አደርጋለሁኝ ፊክስ አደርጋቸዋለሁ። ሁሉንም እንዳይንቀሳቀሱ ወይም ዳታ ሽፍት እንዳያደርግብኝ ሁለቱንም ምን አደርጋታለሁ ፊክስ አደርጋቸዋለሁ ማለት ነው። ፊክስ አደርጋቸዋለሁ። ስለዚህ ሺት ዋን ላይ ያለውን ዳታ እንዲያመጣልኝ ማለት ነው። ስለዚህ እዚች ጋር ሺት ዋን ላይ ነው አሁን ክሊክ ስላደረኩበት እቺ ሺት ዋን ላይ ከዛ ምን አደርጋለሁ ኮማ አደርግና ያንን ዳታ ስታመጣ ግን ምን አደርጋለሁኝ ወሩን የአንዱ ወር ሲጨርስ ፕላስ ዋን የቀጣዩን ወር ሲጨርስ ፕላስ ዋን ያደርግ የቀጣዩን ወር እያደረግ አምጣልኝ ነው የምለው ወይም ደግሞ ጻፍልኝ ነው የምለው። እዚህ ጋር መንዝ ፕላስ ዋን አድርግና እዚህ ጋር ሽቱ የምትለውን አጠፋታለሁ። ስለዚህ ምን አደርጋለሁኝ ኮማ አሁን ሁለት ሎጂካል ቴስቶች ይመጡልኛል። ትሩ ኤንድ ፎልስ የሚል አፕሮክሲሜት ትሩ ከሆነ አፕሮክሲሜትሊ ማች ነው። ፎልስ ከሆነ ኤግዛክት ማች ነው። ምክንያቱም ከመጀመሪያው ማቺንግ ፖይንቱ ላይ ያለው ሺት ዋን ላይ ያለውን ከመጀመሪያው ወር የመጀመሪያው ዓመተ ምህረት የመጀመሪያው ቀን ጀምሮ ያለውን ዳታ አምጥቶ እዚህኛው ደግሞ ሲ3 ፕላስ ዋን ማለት የአንዱ ወር ሲጨርስ የቀጣዩ ወር ሲጨርስ የቀጣዩ ከዛ ቀጥሎ ያለውን ወር አምጣልኝ ብዬ ስላዘዝኩትኝ
ትክክል ነው። ይሄ ከሆነ ከዚህ ውጭ ያለውን ግን ፎልስ አድርገህ ውሰድልኝ ነው። ከዚህ ውጭ ያለውን ምንድነው ፎልስ አድርገህ ውሰድልኝ ነው። ፎልስ አድርገህ ውሰድልኝ ነው የምለው። ከዛ በኋላ ይሄን ከጨረስኩ በኋላ ኢንተር በማድረግበት ሰዓት ይቺ ፖይንት ትመጣለች። ይቺ ፖይንት ይመጣልኛል። ይቺ ፖይንት ማለት የትኛዋ ፖይንት ነች? ሺት ዋን ላይ ሄደን የመጀመሪያዋ ዳታ ሴት ማለት ይቺ ፖይንት ማለት ናት። የ1990 የመጀመሪያው ቀን የመጀመሪያው ወር የመጀመሪያው ዳታ ማለት ነው። ስለዚህ ዳብል ክሊክ በማድረግበት ሰዓት እነዚህ ሙሉ ዳታ አሬንጅ አድርጎ ቨርቲካል ያመጣልኛል ማለት ነው። ለምሳሌ ይችኛይቱን ዳብል ክሊክ በማድረግበት ሰዓት ፍለው ነው። ይሄኛው ማለት ምን ማለት ነው? በሌላ በኩል ፍለው ማለት ነው። እዚህ ጋር ፍለው ማለት ነው። እዚህ ጋር ፍለው ሜትር ኪዩብ ፐር ሰከንድ ነው። ሜትር ኪዩብ ፐር ሰከንድ ነው። ሜትር ኪዩብ ፐር ሰከንድ ነው። ስለዚህ ምንድነው 0.013 0.017 0.013 0.013 እያለ ነው የሚሄደው። ስለዚህ የጃንዋሪ የመጀመሪያው ቀን 0.013 የሁለተኛው 0.017 የሁለተኛው ቀጥሎ 0.013 0.013 0.01 እያለ ይሄዳል ማለት። ስለዚህ ይሄን ሲጨርስ ይሄን ሲጨርስ ይሄን እያደረገ አሬንጅ ያደርግልኛል ማለት ነው። አሁን ዳታዬ ምን ሆኗል? አሬንጅ ሆኗል ማለት ነው። አሬንጅ ሆኗል ማለት ነው። አሁን እዚህ ጋር ስመጣ እዚህ ጋር እንግዲህ ሚሲንግ ዳታ ነው ምንድነው የሚለውን አብረን እናየዋለን። ባዶ ፊል ያልተደረገ ባዶ ቦታ አለ። አሁን ወደታች ስንመጣ እዚህ ጋርም አንዲት ባዶ ቦታ አለች። እንግዲህ ሚሲንግ ዳታ ነው ወይስ ምንድነው የሚለውን አብረን እናየዋለን። እዚህ ጋር አሁንም ባዶ ቦታ አለች። ስለዚህ በደንብ አድርገን ሁሉንም በዚህ መልኩ ምን እናደርጋለን ማለት ነው ቼክ እናደርጋለን ማለት ነው። ቼክ እናደርጋለን ማለት ነው። ከዚህ ቀጥለን ምንድነው የምናደርገው? እዚህ ጋር ፒፒኪዋ ጋር ልሂድና ሉክአፕ ዴቨሎፕ አደረግን። ከዛ ቪሉክአፕ ማለት ምን ማለት ነው ብለናል? ይር ፕላስ ዴይ ኦቨር 100 ኮማ ሰሌክት ዳታ ኢንክሉዲንግ ማቺንግ ፖይንት ሺት ዋን ላይ ያለውን አመጣን። ከዛ መንዝ ፕላስ ዋን አድርገን ኮማ አድርገን ፎልስ አድርገን እንጨርሳለን ማለት ነው። ከዚህ በኋላ ምንድነው የምናደርገው? ዲሌት አነሰሰሪ ዴት ኢን ዲፍረንት መንዝስ ኢኩዌቲንግ ዘ ሪከርድ ዳታ ኤንድ ኢች መንዝ ነው የሚለን። እሱ ማለት ምን ማለት ነው? ለምሳሌ በሀገራችን የኢትዮጵያን የአቆጣጠር እና በውጮች የዘመናት አቆጣጠር ወራቶች የሚይዟቸው ቀኖች ይለያያሉ። አንድ ወር በእኛ በኢትዮጵያን አቆጣጠር ሁሉም ወር 30 ቀን ይይዛል ነው ብለን የምንወስደው። የውጮች ከሆነ ግን አንዳንድ ወር 28 ይወስዳል። አንደኛው ቀን 31 አንደኛው 30 አንደኛው 31 ነው የሚወስደው እና አብዛኛው እነዚህን ነገሮች የቀን ቫሪዬሽን ስለሚያመጡ እነሱን ቀኖች ቼክ ማድረግ አለብን እና የማንፈልገውን ዳታ ምን ማድረግ አለብን ማለት ነው ዲሌት ማድረግ አለብን። እሷን ለማድረግ ቼክ ለማድረግ እንደዚህ አይነት ነገሮችን ቼክ ለማድረግ ምን ማድረግ አለብኝ? እዚህ ጋር ዴት ብዬ እዚህ ጋር ዴት ብዬ ልውሰድ። ዴት ብዬ ማለት ለምሳሌ 1990 የመጀመሪያው ወር የመጀመሪያው ቀን ዳታ ስለሆነ ይቺ ምን አደርጋለሁኝ? አንደኛው ወር አንደኛው ቀን 1990 ብዬ ኢንተር እለዋለሁ ማለት ነው። በዚህ መልኩ ሁሉንም ዴቨሎፕ አድርግልኝ እለዋለሁ። ይሄ ማለት አንደኛው ወር አንደኛው ቀን አንደኛው ወር አንደኛው ቀን 1990 አንደኛው ወር ሁለተኛው ቀን 1990 አንደኛው ቀን ሶስተኛው ቀን 1990 ነው። ስለዚህ እነዚህን ነገሮች ቼክ ማድረግ አለብኝ። ይሄ የሚያሳየኝም ለዛ ነው ዳታ አሬንጅመንት ያስፈልገውም ሁሉ ቀኑ ትክክል ነው አይደለም የሚለውን ቼክ ለማድረግ ነው። ለምሳሌ 1990 አንደኛው ቀን አንደኛው ወር ይለናል። እዚህ ጋርም ትክክል ነው። 1990 አንደኛው ወር አንደኛው ቀን ትክክል ነው ማለት ነው። ስለዚህ አሁን እዚህ ጋር መጥቼ ለምሳሌ ይቺኛይቱን ቼክ ባደርጋት 1990 አንደኛው ወር 8ኛው ቀን 1990 አንደኛው ወር 8ኛው ቀን ትክክል ነው ማለት ነው። ስለዚህ እስከ 31 ቼክ እያደረኩ እሄዳለሁ። እዚህ ጋር ለምሳሌ ስመጣ 1990 የመጀመሪያው ወር 31ኛው ቀን 1990 31ኛው ቀን የመጀመሪያው ወር ትክክል ነው ማለት ነው። ስለዚህ እዚህ ጋር ምንም አጀስት የማደርገው ነገር የለኝም። 1990 ሁለተኛው ወር እገባለሁ። ፌብሩዋሪ ላይ ለምሳሌ በኢትዮጵያን አቆጣጠር 30 ቀን ነው። በውጮች አቆጣጠር ፌብሩዋሪ 28 ቀን ነው። ስለዚህ ምን አደርጋለሁ? ቼክ አደርጋለሁ። ሁሉንም ቼክ አድርጌ 31ኛው ቀን ላይ ልሂድ። እዚህ ጋር በምመጣበት ሰዓት የሚለኝ 1990 ሁለተኛው ወር 28ኛው ቀን ነው። 1990 ሁለተኛው ወር 28ኛው ቀን ትክክል ነው። እዚህ ጋር ግን 29 30 31 ብሎ የወሰዳቸው ስህተት ነው ማለት ነው። ለምን ፌብሩዋሪ 29 30 31 ይሄ ቀን የለውም 28 ቀን ነው የሚያቆመው። ስለዚህ ምን አደርጋለሁኝ? ይችን ሶስቷን የተሳሳተችውን ቀን ዲሌት አደርጋታለሁ ማለት ነው። ለምን 3 ቀን ፌብሩዋሪ 28 ቀን ስለሆነ ያለው የኛ ኢትዮጵያውያን የትኛውም ሜትሮሎጂካል ስቴሽን ስትሪት ፍሎ ሊሆን ይችላል ሬንፎል ሪከርድ የሚደረገው በውጮች አቆጣጠር ስለሆነ እንደዚህ አይነት ነው የሚመጣልን ማለት ነው። ስለዚህ ምን አደርጋለሁኝ? ይችኛዋን ዲሌት አደርጋታለሁ። ዲሌት ለማድረግ ራይት ክሊክ አድርጌ ዲሌት ማድረግ እችላለሁ። አለበለዚያ ደግሞ እዚች ጋር መጥቼ ዲሌት ማድረግ እችላለሁ ማለት ነው። ዲሌት ማድረግ እችላለሁ ማለት ነው። ስለዚህ እሱን ለማድረግ አሁን ሊንክ ስላለው ዲሌት ሳደርገው ምን ሆነ? እዚህ ጋር ትክክል ያልሆነ ሪዛልት መጣልኝ አይደለ? ግን ምን አደርጋለሁኝ? ይሄን ለማድረግ ኮፒ አድርጌ አዲስ ሴል ላይ መውሰድ መቻል አለብኝ። ለምን እንዳልሳሳት ማለት ነው። እዚህ ጋር ኮፒ አድርግና
ኒው ሺት ክሬት አደርግና እዚህ ጋር ምን አደርጋለሁኝ ራይት ክሊክ ሊንኩን እንዲለቅልኝ ስለምፈልግ ፔስት ስፔሻል ቫልዩ እና ቫልዩ የምትለውን ሴሌክት አደርግና እንደዚህ አደርጋለሁ ማለት ነው። ይሄኛውን ዴቱን ምን አደርጋለሁኝ እዚህ ጋር መጥቼ እዚህ ጋር ሾርት ዴት አድርግልኝ ስለው እዚህ ጋር ይመጣልኛል ማለት ነው። አሁን ትክክል ነኝ። ስለዚህ እዚህ ጋር መጥቼ ቅድም አሁን 31ኛው ሁለተኛው ወር 31ኛው ቀን ስመጣ ይችኛይቱን ነው በደንብ ቼክ ማድረግ ያለብኝ። ይችኛዋን ድሌት ማድረግ አለብኝ ብያለሁ። ይሄ ለምን 1990 ሁለተኛው ወር 28 ቀን 1990 ሁለተኛው ወር 28 ቀን። ስለዚህ ሌላ ቀን የለውም። ምን አደርጋለሁ እነዚህ ሶስት ዳታዎች እስከምን 29 30 31 ቀን ስለሌለው ፌብሩዋሪ ስለዚህ እሱን ዲሌት አደርገዋለሁ ማለት ነው። ዲሌት ሳደርገው እንደዚህ ይመጣልኛል። ቅድም አሁን ይሄኛው ትክክል ያልሆነ ዳታ ነበር መጥቶልኝ የነበረው ኮፒ አድርጌ ስላመጣሁት ኮፒ ስፔሻል ቫልዩ አድርጌ ነው ማምጣት ያለብኝ ማለት ነው። ስለዚህ ይህችን ቀን ማስተካከል አለብኝ። ለምን 1990 ሶስተኛው ወር አንደኛው ቀን ነው አይደለ? 1990 ሶስተኛው ወር እቺ አራት የምትለው ምን ማድረግ አለብኝ? አንድ ማድረግ አለብኝ ማለት ነው። ይሄኛው ጋር ክሮስ ማች ነው ማድረግ። ስለዚህ ይችኛይቱ ምን አደርጋለሁ? ዳብል ክሊክ ሳደርግ 1990 አንደኛው ሶስተኛው ወር አንደኛው ቀን 1990 ሶስተኛው ወር አንደኛው ቀን ትክክል ነው ማለት ነው። ስለዚህ 31ኛው ቀን ድረስ እሄዳለሁ ቼክ አደርጋለሁ። 31ኛው ቀን ስመጣ እዚህ ጋር ይኸው 1990 ሶስተኛው ወር 31ኛው ቀን 1990 ሶስተኛው ወር 31ኛው ቀን ትክክል ነው። 1990 አራተኛው ወር አንደኛው ቀን 1990 አራተኛው ወር አንደኛው ቀን ትክክል ነው። ስለዚህ እዚህ ጋር አጀስትመንት አያስፈልግም። በደንብ ማየት ያለብን እዚህ አካባቢ ነው በደንብ ቼክ ማድረግ ያለብን። አንደኛው ወር ጨርሶ ሌላኛው ወር የሚጀምርበት ጋር ማለት ነው። ስለዚህ እመጣና አሁን በተመሳሳይ እዚህ ጋር 31ኛው ቀን ላይ ቼክ አደርጋለሁ። 1990 አራተኛው ወር 1990 አራተኛው ወር 31ኛው ቀን እዚህ ጋር 1990 አምስተኛው አንድ ይላል አይደለ? ስለዚህ 30 ቀን ነው ያለው ማለት ነው። አራተኛው ወር 31 ቀን ሳይሆን ያለው 30 ቀን ነው ያለው ማለት ነው። 30 ቀን ነው ያለው ማለት ስለዚህ ይቺኛይቱ ምን ማድረግ አለብኝ? ዲሊት ማድረግ አለብኝ። ምክንያቱም እዚህ ጋር 1990 አራተኛው ወር 30ኛው ቀን 1990 አራተኛው ወር 30ኛው ቀን የሚለው እኩል ናቸው። ስለዚህ እዚህ ጋር ያለችው ስህተት ናት ማለት ስለዚህ ይቺን ምን አደርጋለሁ? ዲሊት አደርግና 1990 አምስተኛው ወር አንደኛው ቀን 1990 አምስተኛው ወር ሁለተኛው ቀን ነው። ይቺኛይቱ ሁለት የምትለው ምን ማድረግ አለብኝ? አንድ ማድረግ አለብኝ ማለት ስለዚህ ይቺኛውን መልሼ ዳብል ክሊክ ሳደርግ ያስተካክልልኛል ማለት ነው። ስለዚህ በዚህ መልኩ ምን ማድረግ አለብኝ ማለት ነው። የሁሉንም አመት በደንብ አድርጌ ከመጀመሪያው ጀምሬ ምን ማድረግ አለብኝ ማለት ነው። ድሌት እያደረኩ መሄድ መቻል አለብኝ። ድሌት አነሰሰሪ ዴት ኢንዲፈረንት መንዝስ ከተለያዩ ዓመተ ምህረቶች የተለያዩ ወሮች ላይ ያሉ የቀን ልዩነቶች ድሌት እያደረግን እያስተካከልን መሄድ መቻል አለብን ማለት ነው። የመጨረሻው አስረኛው ኮፒ ዘ ዳታ ሺት ኢንቱ ኤ ኒው ዳታ ሺት ኤንድ ድሌት ዘ ዴት ኢኳላይዝ ኢች መንዝ ፌብሩዋሪ ለምሳሌ 28 ቀን ነው የሚለውን አሁን ድሌት እያደረግን የነበርነውን እንደዛ ማድረግ ይጠበቅብናል ነው የሚለው። በዚህ መልኩ ምን እናደርጋለን ማለት ነው አጀስት አድርገን ይዘን እንሄዳለን። ስለዚህ ዴይሊ ዳታ ከሆነ ለምሳሌ ዴይሊ ዳታ ከሆነ እዚህ ጋር ይር ቀጥሎ ፍለው ከሆነ ይሩ ስንት ነው? ይሄኛው ማለት ነው። ከዚህ ጀምሮ እስከ የትኛው እስከ መጨረሻው ያለውን ኮፒ እናደርግና አምጥተን የት ጋር እናመጣዋለን ማለት ነው። እስከዚህ ጋር ድረስ ፔስት እናደርጋለን። ፍሎው ደግሞ ከዚህ ጀምሮ እስከ የት ድረስ ኮፒ እናደርግና የት እናመጣዋለን ማለት ነው። እዚህ ጋር እናመጣዋለን ማለት ነው። ፔስት። ስለዚህ ይቺን ዳታ ምንድን ነች ማለት ነው? ዴይሊ ዳታ ነች ማለት ነው። ይቺኛይቱ ዴይሊ ዳታ ነች ማለት ነው። አሬንጅ የተደረገች ምን ዳታ ናት ማለት ነው? ዴይሊ ዳታ ናት ማለት ነው። ይቺን ለአናላይሲስ መውሰድ ካለብኝ ይቺን ነው የምወስደው ማለት ነው። ይሄኛው እንትናችን ምን ሲሆን ነው? ዳታችን ይሄ ዴይሊ ዳታ ነው ማለት ነው። ዴይሊ ዳታ ነው አጀስት ያደረግነው። መንዝሊ ከሆነ ደግሞ ይሄን ዴይሊ ዳታ ወደ ምን መቀየር አለብን? ወደ መንዝሊ በምን ፒቮት ቴብል። ከዚህ በፊትም አንድ ቪዲዮ ሰርቼላችኋለሁ። አሁን መልሼ አንድ አሪፍ ያስተካከልኩት ቪዲዮ አለ። እሱን እለቅላችኋለሁ። እሱ ላይ ማየት ትችላላችሁ። እንዴት የዴይሊ ከሆነ ቀጥታ ይሄንን ነው የምንወስደው። ካልሆነ ግን ወደ መንዝሊ ወደ የርሊ መቀየር መቻል አለብን ማለት ነው። ይሄኛውን ለምንድን ነው ለምሳሌ ሞዴል እና ካልብሬሽን እና ቫሊዴሽን በምንሰራበት ሰዓት ዴይሊ ከሆነ ሞዴል እና ካልብሬት እና ቫሊዴት የምናደርገው ዴይሊ ዳታ ከሆነ ቀጥታ ይሄንን ነው የምንወስደው ማለት ነው። መንዝሊ ዳታ ከሆነ ደግሞ ይሄንን ወደ ምን መቀየር አለብን? ወደ መንዝሊ መቀየር አለብን። ይርሊ ከሆነ ወደ ይርሊ መቀየር መቻል አለብን ማለት ነው። ስለዚህ በዚህ መልኩ አጀስት አደርጋለሁ ማለት ነው። ከዚህ በኋላ እዚሁ ላይ ለምሳሌ ሃይላይት ፒቮት ቴብል እንዴት እንደምጠቀም ዲቴይል ሌላ ቦታ አለ። በቀላሉ ግን እንዴት አድርገን ወደ መንዝሊ እና ዴይሊ ዳታ እንደምንቀይር ላሳያችሁ። በመጀመሪያ ደረጃ ምንድነው የማደርገው? ይሄኛውን ቀጥታ እነዚህን ነገሮች ሰሌክት አደርጋችኋለሁኝ።
ሰሌክት አደርጋቸዋለሁኝ። ከዛ እዚች ጋር መጣና ፊልተር የምትለው ላይ ፊልተር አደርገዋለሁኝ። ካደረግኩ በኋላ ምንድነው እዚህ ጋር ኢንሰርት መጣና ፒቮት ቴብል የምትላለች ወይም ደግሞ ፒቮት ቴብል ላይ ዳብል ክሊክ አደርጋለሁኝ። እዚህ ጋር ሺት ምረጥ ነው የሚለኝ። ኒው ወርክ ሺት ላይ አዲስ ሺት ላይ ያደርግልኝ ወይም ኤግዚስቲንግ ወርክ ሺት ላይ ነው። ኤግዚስቲንግ ወርክ ሺት ላይ ያደርግልኝ እለዋለሁኝ። እንትን ሰጠዋለሁ ሴል ሰጠውና እንደዚህ አይነት ሪዛልት ይሰጠኛል ማለት ነው። ከዛ በኋላ ይሩን ሮው ጋር አመጣለሁኝ። ይሩን አመጣለሁኝ። መንዝሊ ዳታ እኮ ነው የምፈልገው። መንዝሊ ዳታ ደግሞ ኮሎመን አመጣለሁኝ። ከዛ ፍሎው ዳታውን እዚህ ጋር በማመጣበት ሰዓት ቀጥታ ምን ያደርግልኛል? አጀስት ያደርግልኛል። እዚህ ጋር መጥቼ አቨሬጅ ዳታ ነው የምወስደው የምፈልገው ወይስ ምን ዳታ ነው የሚለኘው? አቨሬጅ ዳታ ከሆነ አቨሬጅ፣ ማክሲመም ዳታ ከሆነ የምወስደው ማክሲመም ዳታ፣ ሚኒመም ከሆነ ሚኒመም፣ ፕሮዳክታቸውን ከሆነ ፕሮዳክታቸውን፣ አቨሬጅ ዳታ ከሆነ የምወስደው አቨሬጅ ዳታ አድርጌ እወስዳለሁ ማለት ነው። በዚህ መልኩ ምን ያደርግልኛል? አጀስት ያደርግልኛል ማለት ነው። አጀስት ያደርግልኛል ማለት ነው። እዚህ ጋር 12 መንዝሊ ዳታ ይሆናል። ይሄኛው ምን አደርጋለሁኝ? ትራንስፖዝ አድርጌ እወስዳለሁ ማለት ነው። ስለዚህ በዚህ መልኩ ዳታዬን አጀስት አድርጌ መጨረስ አለብኝ ማለት ነው። አጀስት ዳታ አሬንጅመንት የምንለው ይችኛዋን ዳታ ለመውሰድ ነው። ወይም ደግሞ 1990 የ12 ወር 1990 የ12 ወር ለመውሰድ ወይም ደግሞ የ1990 የ31 ቀን እያደረግን ነው የምንወስደው ማለት ነው። በዚህ መልኩ አጀስት እናደርጋለን ማለት ነው። ለምሳሌ ይሄኛውን አጀስት የተደረገበት ወይም ደግሞ አጀስት ያደረጉበት መንገድ ይህንን ፕሮሲጀር ተከትዬ ነው። ዴይ አለኝ፣ ዴት አለን፣ ፕሪሲፒቴሽን አለን፣ አቨሬጅ ቫልዩ አለን ማለት። ስለዚህ ሚሲንግ ዳታ ከመሙላታችን በፊት ዳታችንን በዚህ መልኩ አጀስት ማድረግ ይጠበቅብናል ማለት ነው። ዴት፣ የር፣ መንዝ። ይሄ ማለት የትኛው ዳታ ነው ማለት ነው? ይሄኛው ማለት ነው። ይሄኛው ለምሳሌ ይሄኛውን በምን መልኩ አጀስት አድርግልኝ ብዬ እዚህ ጋር መቀየር እችላለሁ። ለምሳሌ በዚህ መልኩ ላድርግልህ ወይስ በምን መልኩ የሚለውን ነገር እዚህ ጋር ዳብል ክሊክ አድርግና ፎርማት ሴል ገብቼ እዚህ ጋር ዴቱ በምን መልኩ ካታጎራይዝ እንዲሆንልኝ የምፈልገውን እዚህ ጋር ለምሳሌ መቀየር እችላለሁ። በምፈልገው አይነት መልኩ እንዲያደርግልኝ እፈልጋለሁ። በዚህ አይነት መልኩ ከሆነ ዳብል ክሊክ በማድረግ በሰዓት ይቀይርልኛል ማለት ነው። ስለዚህ እንደዚህ ሳደርገው ቀጥታ ወደምፈልገው ይቀይርልኛል። ካልሆነ ደግሞ ራይት ክሊክ አድርጌ ፎርማት ሴል እገባና በተመሳሳይ መልኩ የተሻለ የአጻጻፍ ፎርማት ወዳለበት መቀየር እችላለሁ። በዚህ መልኩ አድርግልኝ ብለው እንደዚህ አድርጎ ይቀይርልኛል ማለት ነው። ስለዚህ ይሄ ማለት ይሄኛው ዳታ ማለት ነው። ይሄኛው ቢሮ አለኝ ወይም ደግሞ ይሄኛውን በተመሳሳይ መልኩ ዴቱንም ምን ማድረግ እችላለሁ? እዚህ ጋር ኢንሰርት ኮፒ አዲስ ሺት ላይ ያርግልኝ ብዬ ምን ማድረግ እችላለሁ? መውሰድ እችላለሁ ማለት ነው። በዚህ መልኩ አጀስት ማድረግ እችላለሁ ማለት ነው። ይሄኛው የአዲስ አበባ፣ ድሬ ግድብ፣ እንጦጦ፣ ሰንዳፋ የሚሉ ስቴሽኖች በሙሉ እነዚህ ከዚህ ጀምሮ ይሄኛው አጀስት የተደረገበት የ30 ምናምን ዓመት ዳታ አሬንጅ የተደረገበት በምን መልኩ ነው ማለት ነው? ይህንን ፕሮሲጀር ተከትለን ነው ማለት ነው አሬንጅ የምናደርገው። ይህንን አሬንጅ ካደረግን በኋላ ምንድነው የምናደርገው ማለት ነው? ሚሲንግ ዳታውን እንሞላለን ማለት ነው። ሚሲንግ ዳታውን እንሞላለን ማለት ነው። እነዚህ ዳታዎች በሙሉ አሬንጅ የተደረጉት በአሁኑ ፕሮሲጀር ማለት ነው ማለት ነው። እነዚህ አሁን ሚሲንግ የተደረጉ ዳታዎች ነበሩ፣ ፊል ተደርገዋል። በምን መልኩ ነው ፊል የተደረጉትኝ? ከዚህ ቀጥሎ በምሰራው ቪዲዮ እንሰራለን ማለት ነው። ስለዚህ ሃይድሮሎጂካል ዳታ አናላይዝ በምናደርግበት ሰዓት 5ኛ ዓመት የሃይድሮሊክ ምህንድስና ሊሆን ይችላል፣ በኢሪጌሽን ምህንድስና ሊሆን ይችላል። በማንኛውም መስሪያ ቤቶች ሃይድሮሎጂካል አናላይዝ የሚሰሩ ሰዎች ዳታ እንዴት አሬንጅ ያደርጋሉ የሚለውን እንዴት አድርጎ አሬንጅ ማድረግ እንደሚችሉ በቀላሉ በደንብ አድርገው አንደርስታንድ ያደርጉታል ብዬ አስባለሁኝ። በጣም እንደሚጠቅማችሁ ተስፋ አደርጋለሁኝ። ስለዚህ በሌላ ቪዲዮ ከዚህ ቀጥሎ ደግሞ የምንሰራው ምንድነው? ይህንን አሬንጅ አድርገን ከጨረስን በኋላ ዳታውን ሚሲንግ ዳታውን መሙላት ይሆናል ማለት ነው። እንዴት እንሞላለን የሚለውን በቀጣይ ቪዲዮ የምናይ ይሆናል ማለት ነው። ስለዚህ ቻናላችንን ሳብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ይሁኑ። ለሌሎችም እንዲደርስ ሼር አድርጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው።